አብዛኛው ሰው ኮንቴንት ክሬት ማድረግ ይፈልጋል፣ ነገር ግን ከየት መጀመር እንዳለበት አያውቅም። በዚህ ቪዲዮ ፉል ጋይድ ቱቶሪያል ሰጣችኋለሁ ማለት ነው። የኮንቴንት ክሬሽን ጆርኒያችሁን ከመጀመሪያው እስከ ስትራቴጂ እስከምታውቁበት ሌቭል ድረስ አብረን እናቅዳለን ማለት ነው። በዚህ ቪዲዮ የምገልጽላችሁን አራት የኮንቴንት ክሬሽን ስትራቴጂዎች የምትጠቀሙ ከሆነ በእርግጠኝነት ሰክሰስፉል የሆነ ኮንቴንት ክሬተር መሆን ትችላላችሁ ማለት ነው። ለዚህ ቪዲዮ አዲስ ከሆናችሁ ይህን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ጀምሩት። በዚህ ቪዲዮ ላይ ምንም አይነት የኮንቴንት ክሬሽን ጆርኒ ባይኖራችሁም ቢኖራችሁም ምንም አይነት የኮንቴንት ክሬሽን ጆርኒ ከዚህ በፊት ጀምራችሁ ቢሆንም እንዲሁም ደግሞ አሁን ካላችሁበት ስታክ ካደረጋችሁበት ራሳችሁን አንድ ስቴፕ አፕግሬድ ማድረግ ለምትፈልጉ ልጆች ይሆናል ማለት ነው። ትመለከቱ የተለያዩ ነገሮች ላይ ነው ፎከስ የሚያደርገው። ይሄ ማለት አንድ ጊዜ ቀልድ ይፖስታል፣ አንድ ጊዜ ደግሞ ቁም ነገር ይፖስታል፣ አንድ ጊዜ አዳዲስ ኒውስ ይፖስታል፣ አንድ ጊዜ ደግሞ ቴክኖሎጂን ይፖስታል። ስለዚህ እናንተ ኮንቴንት ክሬተር ስትሆኑ ኒሽ መምረጥ አለባችሁ። ኒሽ ማለት ደግሞ ምን ማለት ነው? እናንተ የምትታወቁባችሁ ብራንዳችሁ ማለት ነው። ለምሳሌ አንድ ሰው ትላልቅ ሰዎችን አሁን ስትመለከቱ ዮናስ ሞ ሲባል ዲጂታል ማርኬቲንግ ላይ ኦንላይን ስራዎች ላይ እንደሚታወቅ ይሄ ግልጽ ነው። ስለዚህ እሱ ምን ይሰራል ብትባሉ እናንተ መግለጽ ትችላላችሁ። ስለዚህ ኒሽ የሚባለው እንደዚህ ነው። እናንተ ምን ዘርፍ ላይ ነው የምትሰሩት የሚለውን ቀድማችሁ ክላሲፋይ ማድረግ አለባችሁ። ይሄ የሚከብዳችሁ ከሆነና ወይም ደግሞ ኒሽ ለመምረጥ ጊዜ የሚያስፈልጋችሁ ከሆነ ሁለተኛው ቻንስ አላችሁ። ምንድነው? የምታውቁትን ነገር መናገር። ለምሳሌ እኔ ስለ ዌብ ዴቨሎፕመንት መናገር በጣም ደስ ይለኛል፣ ወይም ደግሞ ያለውበት ሴክተሬ ነው። ስለ ቴክ፣ ስለ ኤአይ መናገር አውቃለሁ። የማውቀውን ነገር ሼር አደርጋችኋለሁ። ስለዚህ ከማውቀው ነገር ጀምራለሁ። ከዚያ በኋላ የራሴን የሆነ ኒች ይዛለሁ ማለት ነው። ሁለተኛው የኮንቴንት ክሬሽን ስትራቴጂ ደግሞ ምንድነው? ዜሮ ቪው ይባላል። ዳት ሚንስ ምንድነው? ሁልጊዜ ራሳችሁን ማሳመን አለባችሁ። ጀስት ኮንፊደንሳችሁን በረንብ ላይ መስቀል የለባችሁም። ይሄ ማለት እናንተ ኮንፊደንት ሆናችሁ ወይም ደግሞ በዛ ነገር ላይ ተማምኛለሁ ብላችሁ ስትገቡ በኤክስፔክቴሽናችሁ ከፍ ካለ እናንተ ፐርፎርም የምታደርጉበት መንገድ ወይም ደግሞ የእናንተ እይታ ዝቅ ሲል በዚያው ኮንሲስተንሲ አይኖራችሁ ማለት ነው። ይሄ ማለት ደግሞ ጥሩ ፐርፎርም አላደረገም ማለት ተስፋ ልትቆርጡ ትችላላችሁ፣ ጊቭ አፕ ልታደርጉ ትችላላችሁ። የዚህ ጊዜ ላይ ኤክስፔክቴሽናችሁን ዝቅ ማድረግ አለባችሁ። ዩቲዩብ ላይ ከሆነ እስከ 10 ቪዲዮ ዩቲዩብ አልጎሪዝሙ እንዲያውቃችሁ ወይም ደግሞ አልጎሪዝሙ እናንተን እንዲረዳችሁ ነው ማድረግ ያለባችሁ። ፖስት የምታደርጉ ነገር ተመሳሳይ መሆን አለበት ማለት ነው። ሶስተኛው ነገር ደግሞ ምንድነው? ሾርት ፎርም ቪዲዮዎችን መቀጠል አለባችሁ። በዩቲዩብ ከጀመራችሁ ነው ይሄ። ዩቲዩብ ላይ ፖስት ማድረግ ከጀመራችሁ በኋላ በዩቲዩብ ብቻ ራሳችሁን በዩቲዩብ ብቻ መገደብ የለባችሁም። ይሄ ማለት ወደ ሾርት ፎርም ቪዲዮ መቀጠል አለባችሁ። የእናንተ ቪዲዮዎች ዩቲዩብ ላይ የምትጭኗቸው ቪዲዮዎች ማለት ነው ጥሩ ቪው እና ኤንጌጅመንት እስከሚያገኙ ድረስ በሾርት ፎርም ቪዲዮ ሳፖርት ማድረግ አለባችሁ። የዩቲዩብ ላይ ሎንግ ፎርም ቪዲዮዎችን ፖስት ስታደርጉ ከ8 እስከ 12 ሊሆን ይችላል፣ ከ8 እስከ 30 ደቂቃዎች ሊሆኑ ይችላሉ። ፖስት በምታደርጉበት ጊዜ ሾርት ፎርም ቪዲዮዎችን እየቆራረጣችሁ ፖስት ማድረግ አለባችሁ። ወይም ደግሞ የእናንተን ጆርኒ በቲክቶክ፣ በኢንስታግራም እንዲሁም በፌስቡክ ላይ ማስተዋወቅ አለባችሁ ማለት ነው። አራተኛውና በጣም አስፈላጊ የሚባለው ስትራቴጂ ምንድነው? ኮንሲስተንሲ ነው። ይሄም ኮንሲስተንሲ ሲባል ኮንሲስተንሲ ውስጥ ብዙ ነገሮች መካተት ይችላሉ። ለምሳሌ የምትሰሯቸው ፖስት የምታደርጓቸውን ፕላኖች ልታቅዱ ትችላላችሁ። ዩቲዩብ ላይ በሳምንት አንዴ ፖስት ብታደርጉ፣ ቲክቶክ ላይ ደግሞ በዴይሊ ፖስት ብታደርጉ፣ ይሄ ማለት ይሄን ፕላናችሁን በኮንሲስተንትሊ ወይም ደግሞ በቋሚነት ፖስት እያደረጋችሁ በሄዳችሁ ቁጥር አንድ አልጎሪዝሙ እናንተ ማን እንደሆናችሁ ለማን የእናንተን ቪዲዮ ማድረስ እንዳለበት ይረዳል፣ ይገነዘባል። እናንተ ደግሞ በዛ ውስጥ ራሳችሁን ስኪላችሁን አፕግሬድ ታደርጋላችሁ ማለት ነው። ይህም ማለት ከዚህ በፊት ፖስት ታደርጉ 10 ቪው የሚታየው ቀጣይ ወደ 100፣ 200፣ 1000 ቪው እያደገ ይሄድላችኋል። በተለይ ዩቲዩብ ላይ ሲሆን ቪው ማግኘት በጣም ከባድ ነው። ስለዚህ በቲክቶክ እና በኢንስታግራም ያመጣችኋቸውን ኦዲየንሶች ኮንሲስተንሲ ከሌላችሁ ታጧቸዋላችሁ ማለት ነው። ስለዚህ ይሄ ነገር በጣም ወሳኝ ነው። የመጨረሻውና የቲፕ የምሰጣችሁ ምንድነው? ትሬንድ የሆኑ ነገሮችን መከተል
አለባችሁ። ይሄ ማለት ከኮንቴንታችሁ መውጣት ማለት ሳይሆን ትሬንዲ የሆኑ ታይሞችን ለምሳሌ ጉግል አናውንስ ያደረገው መረጃ አለ። ለምሳሌ በዚህ ሳምንት ውስጥ ቴክ ኮንተንት ክሬተር ከሆናችሁ ይህንን መንካት አለባችሁ። ቢካዝ ትሬንዲ ነው ይሄ ነገር። ከአንድ አመት በኋላ ጉግል የዛሬ አመት ፖስት ያደረገው ቪዲዮ ተብሎ ላለፈው አመት ቪዲዮ አይሰራለትም፣ ምክንያቱም የሚያየው ሰው ዝቅተኛ ነው። ግን አሁን አናውንስ የተደረጉ መረጃዎችን ፖስት ማድረግ ለእናንተ አንድም ኢንጌጅመንታችሁን ይጨምራል። ይሄ ማለት የእናንተ ኦዲየንስን ማምረጥ ትችላላችሁ። ሁለተኛው አድቫንቴጅ ደግሞ ምንድነው? የእናንተ ኮንቴንት አልጎሪዝሙ ምን አይነት ኮንቴንት እንደምትሰሩ አንደርስታንድ ያደርግላችኋል ማለት ነው። ስለዚህ እነዚህን 4 ስትራቴጂዎች በመጠቀም እርግጠኛ ነኝ በአንድ ወር ውስጥ ጥሩ ቪው እና ኢንጌጅመንት ማግኘት ትችላላችሁ። ይሄ መረጃ ከጠቀማችሁ እንግዲህ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ይሄ ቻናል ላይ እንግዲህ ስለ ኮንቴንት ክሪኤሽን፣ ስለ ዌብ ዴቨሎፕመንት እንዲሁም የቴክ ጆርኒን ሼር ማድረግበት ቻናል ስለሆነ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።